የምናወራው ከመጽሐፍ ቅዱስ ውጪ የሆነ ነገር አይደለም። ቤተሰቦቻችን ማወቅ ያለብንን እንዳናውቅ ከልክለው ማወቅ የሌለብንን ነው ሲነግሩን የኖሩት። ድህነት ነው ያስተማሩን። ስለዚህ ነው አሁን ወደ ሀብት ምንጮ ሀብት ፍለጋ ምሮጠው ማጣትን ልክ ነው አሉን። እንደዚህ አላስተማሩንም። እኛ ደግሞ እሱን ሰብረን እየወጣን ነው። እኔ ዛሬ ይዤ የመጣሁት ቃል እንደዚህ ይላል። የሰራዊት ጌታ እግዚአብሔር የወደቀችቱን የዳዊትን ድንኳን እንደገና አነሳለሁ ይላል። ሃሌሉያ! ከአሸዋ ሜዳ እስከ አዳማ 15 እስከ 20 ሚሊዮን ሰው አዲስ አበባ ገብቷል። የታልኳችሁ ከአሸዋ ሜዳ እስከ አዳማ ትናንትናና ዛሬ ብዙዎቹ የመጡበትን ቦታ ልንገራችሁ። ወንጌል ሲሰበክበት የኖረ ሱዳን ኢንትሪ ሚሽን የነበረበት፣ ኖርዌዣኖች የነበሩበት፣ ስዊድን ሚሽኖች የነበሩበት ከፍተኛ ወንጌል ሲሰበክ ከነበረበት ቦታ እሱን ለቀው ነው የመጡት። ያ ሁሉ የምታዩት 75-80% ወጣት ነው። አባቶቻቸው ለጌታ ዋጋ የከፈሉ የክርስቲያን ልጆች ናቸው። ረቻ የገቡት እዚህ ትሰብካለህ ቆመ፣ እዚህ ሰብካለሁ እኔ፣ እዚህ ትዘምራለህ ቆመ። አሁን ወደዳችሁም ጠላችሁም እግዚአብሔር ኢትዮጵያ ላይ ይገለጣል። የእናንተሆነ ዘመን አብቅቷል። ይሄ ሰዎች የሚታዩበት ዘመን አይደለም። ካሁን በኋላ የሚታየው እኔ ስሙን አውቃለሁ፣ ኢየሱስ ይባላል። ሊያሳዩን ፈለጉ ማን እንደሆኑ። እኛ ማን እንደሆነ የምናውቀው አንድ ብቻ ነው፣ እሱም የእግዚአብሔር ልጅ ነው። አንድ የምናውቀው እሱም ብቻ ነው። ሊያሳዩን ፈለጉ እውቀታቸውን። ኢትዮጵያ የቆመችው ክርስትና የቆመው በቴዎሎጂም በባዮሎጂም አይደለም፣ በጉልበት ነው የቆመው። በዚህ ነው የቆመው። ዛሬ እኔ ነግራችኋለሁ፣ እነኛ ወጣቶች ጠፍቶ አይቀሩም፣ እዚህም ያሉት አይጠፉም። እግዚአብሔር በክብር ኢትዮጵያ ላይ እንደገና ይገለጣል።